ፌብሻ ምርጥ ወተት ነው። ለምን ወተት ሲጣፍጥ ምን ያደርጋል? ሻይ ለብርዱም ለምንም ወተት ነው አንደኛ። ወተት ነው ተጠጣ በሚገባ እንደውም ትንሽ ላድርግልሽ። አይ ከጠጣማ ወተቱን ልጠጣ ሲቀላቀል ብዙ ይመስላል። ዛሬ እኔ ከባከሽ ወተት ነው ተጨፍሪ አምጪ። አሪፍ ወተት አቶ ብሩምና ልጁ ሲተያዩ በእንባታራቸው መጀመሪያ ላይ ሁለቱም ወንድነት ይዟቸው ጠብም አላላቸው። በኋላ ላይ ግን ልጁ በወቅት እንዴት እንደሚያሳዝን እና ቤቢ የምር እንባውጥታ አለቀስ። ስሜቴን መቆጣጠር ነው ያቃተኝ። ቆይ ግን አባትስ? እሱም እንደዛው ነው። ልጁማ ልጅ ነው። ለመሆኑ ግሩምስ? ግሩሜም እንባውን እንዲህ እያደረገ ተጠራረገ። ግሩሜ ያቆረውን እንባ የልጁ አይን ያፈሰሰው እኮ ነበር የሚመስለው። ግሩሜ ግን ዋጥ አደረገ። እና ለመጨረሻ ምን ተወሰነ? ደጓ እንጀራ ናት። ተደዋውለው ሊገናኙ ተስማሙ። ከዛስ ንገረኝ ፕሊዝ። ዲኤንኤ ቴስት እናድርግ ብለው ነበር፣ ፈራሁ። ቆይ ግን ካሁን በኋላ ምን ማድረግ አስበሃል? አባቴ እንደሆነ እኔም እሱም እናውቃለን። ሚስትና ልጆቹ እንዲያምኑኝ ግን ዲኤንኤ ቴስት እናድርግ ብለው ከዚህ በላይ ጊዜ ማባከን በጣም ጥሩ። በዚህ ትንሽ ጉዳይ ላይ ጊዜያችንን እናጠፋ። ስለዚህ አስተዳደሩ በፍቅር ጉዳይ ላይ የሚከተለው እሱ ነው። ጉዳዩ ተጣርቶ እስከሚያልቅ ድረስ የፌበን ጥቅማ ጥቅሞች በሙላ ይታገዳሉ። ይህ ማለት ፌበን ነፃ ትኬቷን ለባለቤቷ ለአቶ ሮቤል አሳልፋ መስጠት አትችልም። ጉዳዩን ለማጣራት ረጅም ጊዜ እንደወሰደ ይታወቃል። እና ይህ ማለት ፌበን በፍጹም ለአቶ ሮቤል ትኬቷን መስጠት አትችልም ማለት ነው። በትክክል አሁንም ቢሆን ጉዳዩን ለማጣራት ጊዜ ማባከናችን አይቀርም። ለመሆኑ ምን ያህል ጊዜ ይፈጃል? የወሰደውን ጊዜ ቢወስድም ጉዳዩ ተጣርቶ ተገቢውን ቅጣት ሊፈጸም ይገባል። በአቋራጭ የመክበር ፍላጎት ከሁሉም ሰራተኞች አይሞት መውጣት አለበት። የውሸት ጋብቻ መሆኑ ከተረጋገጠ ከስራ መባረር አለባት። ሌሎቹም ከሷ መማር ይገባቸዋል። በዛ ላይ የመጨረሻ ማስተካከያ ያለባት። ይህ ማለት ጥቃቅን ስህተቶች ከተገኙባት ከስራ ትሰናበታለች ማለት ነው። ጥቃቅን ስህተቶች ሲባል አልገባኝም። አንድ ጥፋት እንኳን ብትገኝበት ከስራ ትሰናበታለች።
እንዴት ነው ቤተሰቡ ተጽናኑ? እሷስ በረታች? ምን ይደረጋል ብለሽ ነው? አንዴ ከመጣ መጽናናት ግድ ነው። አንድ ነገር ብጠይቅሽ አትቀየምኝም? ችግር የለም ቤቢዬ። ጓደኞቹ 8ኛ ክፍል ደርሰዋል። እኔ ደግሞ 1 አመት ሆስፒታል ተኝቻለሁ። አሁን ትምህርት ቤት ስገባ ከነሱ እኩል ነው የምሆነው ወይስ 1 አመት አንሳለሁ? ስለመመህ ጸልይ፣ ፈጣሪም ሰማን ቤቢዬ። አሁን ደግሞ ስለ ትምህርት እንጸልይ። የምንጠይቀውን ነገር እንወቅ እንጂ ቤቢዬ። እኔ ከነሱ እኩል ነው መሆን የምፈልገው። 1 አመት ወደ ኋላ መቅረት ብዙ አይደለም። ልጃል ሞተም ልጅ አልሞተም። ድኖ ነው የመጣው። ልጄን ፈጣሪ አልወሰደብኝም። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። ሰላምዬ፣ ለጽንሽ የመጡትን እንኳን አክብሪ እንጂ። ምንድነው የምትለው? ልጄን ፈጣሪ አልወሰደብኝም ነው የምትለው? እና ሰው ወሰደብኝ ነው የምትለው? መረጋጋት ያቃተኝ። አየሽ፣ ሐዘኗ አይምሮዋን ነካት። አለቀላት። ልታብድ ነው። አመኑ አብጃ አይደለም፣ አብጃ አይደለም። ወይኔ ልጄ። እንኳን ደስ አለሽ ወይዘሮ ሰላም። ልጅሽ ነቅቷል። እጅና እግሩም ይሰራል፣ መንቀሳቀስ ይችላል። ልጄ ነቃ። እንኳን ደስ አለሽ፣ ድኗል ብለውኛል። ልጄ ማን ነጠቀኝ? ልጄ ነጠቁኝ። ልጄ ማን ነጠቀኝ? ወይኔ ልጄ። ተይ እንጂ ሰላምዬ፣ እስኪ ተረጋጊ። እንዴ ምንድነው እሱ? ባልሽ መርማሪ አብርሃምስ የት አለ? ያጣራልኝ። ደህና ነው ከታይላንድ የመጣው። መርማሪ ፖሊስ ያጣራልኝ። ነገር ሊከረም ተገደለ እንጂ ልጅ አልሞተም። ልጅ አልሞተም። እሺ ነግረዋለሁ። እሱ ግዴታው፣ አንቺ መብትሽ ነው። ግን አሁን እባክሽ ሰዎቹን አትረብሽ። እባክሽ ሰላምዬ እኮ ይልኛ የልጄን ጉዳይ አጣራልኝ። ንገሪልኝ ፍርዬ፣ ነግረዋለሁ። ንገሪልኝ። እስኪ ሰላምዬ፣ ይችን ጠጪ።
ቀዝቀዝ ያደርግሻል። በአንድ በኩል ሁለሱ ገዝቶ ስራ እንዲጀምር ማድረጉ መኪና ማማረጡ በእርግጠኝነት እንደሚያደኝ ያሳስበኛል። በሌላ በኩል ደግሞ አረገዝኩ ስለው ሰማይ የተደፋበት ይመስል ማን ያረገዘው? አንቺ? አይ ግሩም የነገርኩሽ መሰለኝ እኮ ትሁት። አብደሻል? ሰውየው ባለትዳርና የሶስት ልጆች አባት ነው። ባለትዳር አይደለም፣ ሲዋሽሽ ነው። እየተፋቱ ነው። መቼም አይፈታት። አንቺ ግን የወለድሽው ልጅ ታቅፈሽ የሚወረውልሽን ገንዘብና የሚፈጽምልሽን ግፍ ስትቆጥሪ ትኖሪያለሽ። እመኚኝ ትሁት፣ ትዳራቸው አብቅቶለታል። ከሆነ አረገዝኩ ስትይው ለምን ይደነግጣል? ትንሽ ቆይቶ አይወለድ ይልሻል ብሎኛል። አልኩሽ እኮ አጭበርባሪ ነው። እውነቱን አምነሽ ብትቀበይ ይሻልሻል። እንዴት? እንዴ ሁለታችሁ በጥፋታችሁ ነው። የሚወለደው ልጅ ግን ያሳዝናል። ማይፈልግ ልጅ ለምን ትወልጃለሽ? ምን ማለትሽ ነው? በስተት የተፈጠረው ልጅሽ ግሩምን ከሚስቱ ያላየዋል። እመኝ። በቃ ግሩምን ሳታውቂው ራሴን አታሳምኝ። አሁን ፌቨን ልትመጣ ነው። ሌላ ርዕስ እንቀይር። ልጅ ሲወለድ አይደለም ፌቨን ሚስትየው ማወቅ አይቀርም። አሁንስ መስሪያ ቤታችን በጣም ተቃጠለ። ረቤልን የትም ሀገር እንዳይበር ከለከሉት እኮ። በፍጹም ሊሞት አይችልም። ቅድም ካናገርሽኝ በኋላ ዶክተሮቹን አውርቻቸው ነበር። በምንም ተአምር በህመሙ ምክንያት ሊሞት እንደማይችል ነግረውኛል። እኔም እኮ ለዛ ነው ሐኪሞቹን እንድጠይቅልኝ የፈለኩት። ልጅሽ በምንም ታሪክ በህመሙ ምክንያት ሊሞት አይችልም። ምናልባት ሌላ የተፈጠረ ነገር ካለ ጣል። ሐኪሞቹስ እርግጠኛ ናቸው? አዎ እርግጠኛ ናቸው። ልጅሽ ሙሉ በሙሉ ስለተሻለው ነው ወደ ኢትዮጵያ መልሰሽ ሰጁ ያሉሽ። እኔም ተጠራጥሬ ነው የደወልኩልሽ። ወይዘሮ ሰላም ዛሬ ነገ ሳትይ የልጅሽን ሞት ማጣራት አለብሽ። በህመሙ ምክንያት ሰው በሌላ ባንዳሽ ምክንያት ነው የሞተው። የህክምና ሆነም ዛሬውኑ ሄደሽ አጣሪ። እሺ ታዲያ ደህና ነው። እሺ እና ሊነግድ ያሰበው ሊተው ተይኝ። እኔ በጣም ተናድቻለሁ። እንዴ እኔ ከተሳካልኝ ሌላ አየር መንገድ ስራ ፈልጋለሁ። ቆይ ምን ማለት ነው? ከንስራ አየር መንገድ ልለቂ? እንዴው ተቀናኝ ሌላ ቦታ ፈልጋለሁ። አሰቃዩኝ እኮ። እኔም መልቀቂያ አስገብቻለሁ። አስተዳደሮቻችን ቀንዳ በቀሉ በእኛ። ደግሞ አንቺ ምን ሆነሽ ነው መልቀቂያ የምታስገቢው? ሳይሆን በቃ የራሴን ስራ ልጀምር አስቤያለሁ።
ጀምሬያለሁ በያት እንጂ ለምን ትደብቂያታለሽ? ፕሊዝ ትሁት፣ ስለ ራሴ ላውራ። እንዴት ነው ነገሩ? ተቀጣሪነት በአንዴ ተነስቶ የራስ ቢዝነስ መጀመር ይቻላል? ያው ማለት የሆነ ሰው ረስተኝ ሚዲያ የትስታዋል አቶ ግሩም እንዳይሆን ብቻ። እንዴ በሀገሩ ከሱ ሌላ ሀብታም የለም እንዴ? ቢሆንም በስም ቢለያዩ ነው እንጂ በግብር አንድ ናቸው ብላ ነው። ሹገር ታውቁኛላችሁ ብዬ አስብ ነበር። ሚዲያ እናቅሻለን፣ ግን አንቺ ፈን ትወጃለሽ። ፈን ስትይ ሁል ጊዜ ራስሽን እየጠበቅሽ ሄሎ ቴዲሻ። ሰፍሳፋ ሄሎ ቴዲ። ቆይ ለምንድን ነው የኔን ስልክ የማታነሳው? አይ ሮቤል የስራህን ይስጥሽ። ማንሳት ስላልፈለኩ። እሺ ዛሬ ልጋብዝህ? አመሰግናለሁ፣ አላስፈለገኝም። ኬክ ወይስ ምሳ? እሺ አይ ዶንት ኖ። እራት ምንድን ነው የምትፈልገው? ሶፋኒት ባለ ትዳር መሆኔን አትርሺ። አትዋሽ። ትዳር የውሸት ነው። ናፈከኝ ስላልኩ ነው ባለ ትዳር ነኝ ምናምን የምትለኝ? ይሄ የጥቅም አክሲዮን የሆነ ትዳር ነው። አሁን ድንበር ዘለልሽ ሶፋኒት። ዘለልሽ? ምንድን ነው የዘለልኩት? ከልክ ካለፍሽ ማለት ነው። ከአባቢ ጋር ማውራን የመሰለኝ። ሌላ የምትነግሪኝ ነገር የለም? ነገርኩህ እኮ ሮቤል። ፕሌስ ላይ ይፈልጋል፣ ናፍቀኸኛል። ስማ ምን ነው እኔ እንዲህ ባለችኝ ብለህ ነው ብለህ የምትያት? ሲያምር ይቀርሽ። አንተ ስነ ስርዓት አድርግ። ካርድ እኮ ሞልቼ ነበር ባለ 5 ዘገብች። ምን ሶፊዬ? ተረጋጊ ብሎ ዘጋብኝ። አይዞሽ በቃ እኔ ያለሁልሽ፣ ተረጋጊ። ቆይ ግን ተረጋጊ ሲል ቆይ እኔም ላስብበት አንቺም ትንሽ ተረጋጊ ማለት ነው? አዎ ላስብበት ማለት እኮ ነው አይደል እንዴ? አዎ ወላድ ደስ እንዲላት። አዎ ሶፊ እውነቱን ነው። ቆይ አሁን ግን አመናችሁኝ አይደለም? የኔን ስልክ አያነሳም እና በኔ ስልክ ልሞክርልሽ?
ምን ዋጋ አለው አንተ ስልክ ብትሰጣት? እሷ የፈለገችው በደወለች ቁጥር ወይኔ ፍቅር የሚላትን ነው። አንተ ስትደውልለትማ ሄሎ ምናምን ሊላት ነው እንዴ? ልክ ነህ ቴዲ። ሁሌም ስደውልለት ሊያነሳና ሊያወራኝ ይገባል። ሶፊ እኔ ጋር ግን ስትደውይ ምን ብዬ እንደማዋራሽ ታውቂያለሽ አይደል? ለምንድን ነው እሱ ጋር የምትደውይው? የማያነሳልሽ ሰው። እሷ የፈለገችው የዘጋትን ማውራት ነው። ምን ዋጋ አለው? ሮቤልን የፈለገችው እምቢ አልሽ እንጂ እኮ ሶፊ እኔን እሺ ብትይኝ እንደዚህ በሐዘን አትዋጭም ነበር። የጋሽ ከቤ ብር አለ እየተዝናናን እንኖር ነበር ነው የሚልሽ። ግን ምን ዋጋ አለው? ሲያምር ይቅርሽ። ቴዲ አንድ ነገር ላስቸግር? ኧረ ምን ችግር አለ ሶፊዬ? እኔ ምን ብዬሽ አውቃለሁ ሶፊዬ? እኔን ጠይቂኝ ፈለግሽው ሶፊ። እኔን ብር አትበይኝ እንጂ ችግር የለው ሶፊ። አታሹፍ ቴዲ፣ የምሬን ነው እኮ። ምንድን ነው የፈለግሽው ሶፊ? ሮቤል ናፈቀኝ፣ በጣም ናፈቀኝ። እሺ የት ላገኘው? ሮቤል ምን አልሽ? ቀና እንዴ? ሮቤል ናፈቀኝ ያለችው እሷ አሁን እሷ። በቃ ይኸውላችሁ ቤት እንመጣለን በሉትና በአጋጣሚ እንደመጣው ሆኜ ቤቱ ልሄድበት። አይኑን እንኳን ሊየው በናፍቆቱ እኮ ማበዴ ነው። እኔ አንቺ ጠይቂኝ እንጂ ሶፊ፣ የፈለግሽውን የፈለግሽው። እኔ ያረር ማሽላ ያረር ይስቃሉ። ሮቤል ቤት ሄደን ስንመለስ ደግሞ ቆንጆ ራት ጋብዛችኋለሁ። እንግዲህ ያው ሆዴን አጥበና አንተ ሶፋኔ ፊት አትናገረኝ፣ አይገባም። ወይኔ ሮቤል ቤት እንሂድ ነው ታድዬ። ይኸው አገባባችን ታዲያ ግር ብለን ምናምን አይደለም በጥበብ በጣም እንዳስጨነቅኩሽ ይገባኛል። ከዚህ በኋላ ግን ትዕግስት የለኝም። ይገባኛል። ነፃ ትኬቱን ተማምነህ ስራህን ለቀህ ቁጭ ማለት እኔንም እየተሰማኝ ነው። ቁርጤን ንገሪኝ። ትኬቱን መች ነው የሚሰጡኝ? በቅርቡ አመጣልሃለሁ። በፊት እኔና አንቺ ተስማምተን እኔ ቤቴን አንቺ ትኬትሽን ለመስጠት ከተፈራረምን ይኸው 1 አመት ሆነ። እኔ ግን ወዲያው ከተጋባን በኋላ ቤቴን ሰጠሁሽ። አንቺ ትኬትሽን ለመስጠት ይኸው 1 አመት እንኳን አለፈ። ልክ ነህ። ነገር ግን እኔም ከአቅሜ በላይ ሆኖብኝ ነው። ቆይ እኔም ማላውቀው ሌላ ችግር አለ? በፍጹም ምንም ነገር የለም። እና ምንድነው ምክንያትሽ? ትኬቱን ማታመጭበት? ትንሽ ጠብቂ እያሉኝ ነው። አሁን ግን በቅርቡ ይሰጡኛል። አትዋሺ ፌቨን፣ ንገሪ። ነፃ ትኬቱን ለኔ ማምጣት ትችያለሽ ወይስ አትችይም? አዎ እችላለሁ፣ አመጣልሃለሁ። መቼ? ቁርጥ ያለውን ቀን ንገሪ። በቅርቡ አልኩህ እኮ። በቅርቡ? ያንቺ በቅርቡ እኮ አመት እያለፈው እኮ። አሁን እውነቴን ነው፣ በቅርቡ አመጣልሃለሁ። በአንድ ወር ጊዜ ውስጥ ትኬቱ ካልመጣ ወደ ውሳኔ ነው የምንሄደው። ማለት ምን ለማለት ፈልገህ ነው ውሳኔ ያልከው? የውሸት ጋብቻችን ይፈርሳል።
እንዴ ሮቤል የውሸት ጋብቻችን ከፈረሰ እኮ እኔ ከዚህ ቤት ልወጣ ነው። የኔ ደሞዝ ቤት ተከራይቼ ለመኖር አይበቃኝም። በዛ ላይ የእናቴን ህመም ታውቃለህ እና ከቤትህ ልታስወጣኝ ነው? ፌቨን መቀራረባችን በጣም እየጎዳኝ ነው። ስላንቺ ህይወት ሳስብ የኔ ህይወት ወደ ኋላ እየቀረ ነው። ስለዚህ አንድ ውሳኔ ላይ መድረስ አለብን። ትኬቱን ካላመጣሽ እናንተን አስወጥቼ ቤቱን ማከራየት አለብኝ። ገቢ ማግኘት አለብኝ። ሃይሳች አሎ ሮብሻ አንቺ አለሽ እንዴ? አማን ምንድነው እንደዚህ ጠፋሽ? አሎ እንዴት ነህ? እና የት ሆነሽ ነው? እቤት? አዎ ቤት ነኝ። ምን ነው? ኦ በጣም አሪፍ። በእናትሽ ከቴዲ ጋር ኮልን መጣ ብለን መኖርሽን እናረጋግጥ ብለን ነው። በሽ ኖ ፈታ እንላለን። እንዴ በቃ የሆነ ፏፏ አድርጊው በእናትሽ፣ ናፍቀሽናል። ባይሽ ቻው። ቻው ሮብሻ ባባይ ቻው። መሄድ መፈለግ ብቻ አሜሪካ ያደርሳል። እኔ ብዙ ጊዜ ነግራቸዋለሁኝ እኮ ያዘዛችሁኝ ሁሉ በታማኝነት ተፈጽማለሁ። አትቸኩል። ካንተ የምፈልገውን ሳታውቅ ስለ ታማኝነት አታውቅ። ተረጋግተህ አዳምጥ። በደንብ አዳምጥና ምን ጠይቀን ታደርጋለህ። ከዛ ያለምንም ችግር አሜሪካ የምትገባበትን መንገድ እናመቻችላለን ማለት ነው። የምንሰጥህ ኃላፊነት ቀላል ላይሆን ይችላል። ስለዚህ ተረጋግተህ አስበህ ወስን። እኛ ሁላችን እድሜ ልክ ተፈርዶብን ነው እዚህ ያለው። ያ ማለት መቼም አንፈታም ማለት ነው። ይገባሃል አይደል? ኧረ እንደሱ አይባልም። ተው ነገ የሚሆነውን የሚያውቁ አንድዬ ነው። አንተ ግን ጠበቃ ቆሞ ከተከራከረልህ በአጭር ጊዜ ልትፈታ ትችላለህ። ልብ በል፣ ቁም ነገሩ አንተን ማስፈታት አይደለም። ከተፈታ በኋላ አንተ አንድ ነገር ለኛ ታደርግልናለህ። በምላሹ ወደ አሜሪካ እንልካለን። እንዴት አድርጋችሁ ነው ወደ አሜሪካ የምትሰዱኝ? ዳሩ ግን ምን ዋጋ አለው? የቤተሰቦችን ከብቶች ሲጨመጥቼ መውጫው ቀዳዳ ጠፍቶብኝ ይኸው እንዳንተው ጋር መውጫ ቀዳዳውን ፈልገህ የምታገኘው አንተ አይደለም። ገንዘብ ብቻ ነው መውጫ ቀዳዳውን የሚያገኘው። ገንዘብ ብቻ። እኛ ገንዘብ አለ፣ ነፃነት ግን የለም። አሃ ነገራችሁ ቀንና ጭራ ሆነሳ። ታዲያ ገንዘብ ነፃ ታወጣ፣ እናንተ ለምን በገንዘባችሁ ነፃ አትወጡ? እኛ የምንፈልገው ገንዘባችን ነፃ እንዲያወጣን ሳይሆን ገንዘባችን ነፃ እንዲወጣ። አልገባኝም። ደግሞ እንዴት ሆኖ ነው ገንዘብ ነፃ የሚወጣው? እኛ ከዚህ መውጣት ባንችል ገንዘባችን አገር ቤት ተልኮ ቤተሰቦቻችን ሊጠቀሙበት ይገባል። አንተንም እንፈልግህ ለዚህ ነው። አንተ በታማኝነት ገንዘባችንን ለቤተሰቦቻችን ታደርስልናለህ ማለት ነው። ታዲያ አሁን ገንዘቡ ያለው የት ነው? ለቤተሰቦቻችሁስ እንዴት አድርጌ ነው የማደርሰው?
አትቸኩል፣ ተረጋግተህ አዳምጥ። የሚላከው ገንዘብ የኔንም ቤተሰቦች ጨምሮ። ምን አልክ አንተ? አሁን ስለሱ አናወራም። ተስፋው ልብ በል። ገንዘቡን ያስቀመጥነው ስውር ቦታ ነው። ቀስ በቀስ እያወጣ ወደ ኢትዮጵያ ትልከዋል። ገባህ? የተሰረቀ ገንዘብ ነው እንዴ? ወጣትነታችን በሰው ሀገር አፍስሰን ያፈራነው ገንዘብ። ታዲያ ለምን ስውር ቦታ ዶላችሁት? አላሰራሉና አላሰራ ሲሉን ንብረታችን ወደ ጥሬ ገንዘብ ቀይረን ስውር ቦታ አደረግን። ምን ዋጋ አለው? ያ ሁሉ ልፋታችን ከንቱ ሆነ። አላማችን ቀስ በቀስ ገንዘቡን ወደ ሀገር ቤት ልከን ስንጨርስ እኛም ጠቅልለን ለመግባት ነው። እና ምን አስተካከላችሁ? ቀደሙ ያለ ጥፋታችን ነው እድሜ ልክ እዚህ ያስፈርደውብን ቁጭ ያደረጉን። አይ የባሰም አለና ለፍቶ መና ሆናችሁ ቀራችሁ ማለት ነው። ታዲያ ገንዘቡን ወደ ሀገራችን ልከነዋል ስንላቸው ተበሳጭተው ውስጥ ያስገቡ። በጣም ያሳዝናል። በጣም አንተ ሀገራችን ልጅ ነው፣ አሳልፋ አትሰጠንም። ስለዚህ ጥቀመንና አንተም ተጠቀም። ገንዘባችን ላባችን ነው፣ ቢያንስ ቤተሰቦቻችን ይጠቀሙበት። እና እኔ ምን ማድረግ ነው ያለብኝ? ገንዘቡን ካስቀመጥንበት ቦታ በታማኝነት ይቀነስ ለቤተሰቦቻችን ትልካለህ ማለት ነው። ኧረ እኔ ምን ከተኝ? ይልቅ ገንዘቡ ያለው የት ነው? ገንዘቡ ያለው አንድ ቦታ ብቻ አይደለም፣ የተለያየ ስውር ቦታዎች ውስጥ ነው ያስቀመጥነው። ለየቤተሰቦቻችን እንደየ ድርሻችን ነው የሚላከው። አንተ ዝም በል እስኪ። ድርሻዬ ስትል ትንሽ እንኳን አታፍርም? አብረን የሰራው ለትንሽ ጊዜ ነው። ስለዚህ ድርሻም ትንሽ ነው። አስሬ ብሬን አትበል። ቢሆንም ከናንተ እኩል ነው እድሜ ልክ የተፈረደብኝ። ከዚህ በኋላ ሰርቼ ለቤተሰቦቼ ገንዘብ መላክ አልችልም። ሁላችንም እዚሁ ወደ መቃብር መውረዳችን ስለማይቀር የኔም ቤተሰቦች እኩል ገንዘብ ማግኘት አለባቸው። እሱን አታስበው፣ ሊሆን አይችልም። ለምን? ልንታሰር ጥቂት ቀን ሲቀረን መተህ እድሜ ልክ ለፍተን ያፈራነውን ገንዘብ መካፈል አትችልም። ምን አይነት ቀልድ ነው? የማይመስል ነገርም አታውሩ። አንተ ግን አታፍርም እንዴ? የምርህን ነው? እና ከናንተ እኩል እድሜ ልክ ታስሬ ከናንተ ያነሰ ገንዘብ ልትሰጡ ትፈልጋላችሁ? እናንተ ሳይደብራችሁም እንዴ? ትንሽ አታፍሩ? አንተ ዝም በል እስኪ። ያለፋበት ገንዘብ ምን ያደርግልሃል? ምን ማለት ነው ያለፋበት ማለት? በቃ አሁን ቁም ነገር ነው ያዘው። እሱ ሌላ ጊዜ እናወራለን። ወይኔ ሮቤ ታድዬ፣ ወይኔ ዩክ ከነሳም ጋር ይመጣሽ ብቻ ይተው። አይደለም አንተም የምትፈልገውን ትኬት ልስጥ፣ ሁለታችሁ የምትፈልጉትን ልስጣችሁ። አሁን በጣም አበዛሽ። በጣም አበዛችሁ እንጂ በአንቺ ምክንያት ስራ ፈቶ ከተቀመጠ ቆየ። ወይ አታሰሪው ወይ አታዝናኙ። ልጁን ዲፕሬሽን ውስጥ ልትከቹ እኮ ነው። ሶፋን ስሚ፣ አንተ ራስህ ስማኝ። ለምን የውሸት ጋብቻችሁ አይፈርስም? እኔ እንደምወድ ባይሆንም እንደምትወደኝ አውቃለሁ። እንዴ ምን ነካሽ?
ጤነኛ አይደለችም ማለት ጤነኛ ነሽ አንቺ ነሽ እዚች የምታክል ቤት ውስጥ አፍንሽ ይዘሽው መኖር ይሄ ነው የጤነኝነት ስራ እና የት ይኖርልሽ ከሚስቱ ጋር እዚህ ቤት ውስጥ ይኖራል ምን ታመጫለሽ አንቺ አመጣለሁ ያልሽውን 12 ነጻ ትኬት ነው እኔ 24 48 72 እሱ የፈለገው ነው ይታወቅሻል ሰላምን እያሳጣሽ አንተ አልሰማልከኛ ለምን አትሰማኝም ምንድነው የሚሰማሽ እሱ እንደነገርኩት እሱ ማለት እኔ ማለት ደግሞ እሱ ነው ይገባሻል ባልና ሚስት ነው ውሸታ ጋብቻችሁ በጥቅም ላይ ተመሰረተ አክሲዮን ነው ብዬ ከዚህ በፊት አልነገርኩሽም ስለዚህ ባልና ሚስት አይደላችሁ ነን አንቺ ስላልሽ አይደላችሁ አትዋሺ ነን እንዴ እቺ ማናት በቅርቡ የሮቤሎኛ ሳይሻል ዛሬ ሙጭልኝ ብዬ ሳላባረርሽ ተነሳሽ ብትሄጂ ይሻልሽ ደግመሽ ሁለተኛ እዚህ ቤት እንዳትመጪ ሮቤልን እስከማገኝና የራሴ እስከማላገው ድረስ እዚህ ቤት መምጣቴን አላቆም ሮቤል መቼም ያንቺ አይሆን ለነጻ ትኬት ብሎ ታዲያ እድሜ ልኩን ካንቺ ጋር ይኖር እንዴ እኔ ያለውለት ትዳራችን አትከቶች ባክሽ ለአባትሽ ከመናገሬ በፊት ታርፈሻል ተናገር አልፈራው ከዚህ በኋላ ማንንም አንተ ወረደኝ ቢያውቅ አላፍርብህ ገና ተጋብተን ስንኖር ሁሉም ሲያውቀው የለም በቅርቡ ስራ ጀምራለሁ ትኬት እየጠበቁ ለኔ አታስብሽ በዚህ ቤት ታሽግ ያልቃል ስለ ራስሽ ብታስብ ያሻል መቼ የታለ ነገ እየተባለ ጊዜው በረረ ይሄ የኛ ጉዳይ ነው ምን ነው ተናደድሽ አንቺን ምንም አያገባሽ ነጻ ትኬቱን ለማምጣት ገና ብዙ ቀን ይፈጅብሻል እንዴ እሱ ካለኝ እኔ ዛሬ ሰጠዋለሁ እርግጠኛ ነኝ በቅርቡ ትኬቱ አይመጣም ስለዚህ ነው ይመጣል መቼ በቅርቡ አልኩሽ እኮ መቼ ሳምንት ወር አመት መቼ ነገርያት ነው ይፈጥራል ማለት በቅርቡ ግን ቀኑን አላወቁት በቅርብ እያለች እድሜን ትጨርሰዋለች ልጄ ሞተው በህመሙ አይደለም ተቀመጪና እንነጋገር ሰላም ተረጋጊ ማልቀሱንም ለጊዜው ተወጣሪ አላለቅስም ለልጄ ቆማለሁ ቤት መውጣት እንዴት ተፈቀደልሽ ግርግር ስለሆነ አላዩኝም በዛ ላይ ለዘመድ ተናግሬያለሁ አይዞሽ ቤቲ ቤቢን ብናጣው መጽናናት አለብን ወንድሜ እኮ ለእኔ ወንድም ብቻ አልነበረም ጓደኛዬም ነበረ ሁሉም ነገሬ ነበረ አንድም ቀን ወንድሜ ተለይቼ መኖር የምችል አይመስለኝም ነበር አሁን ግን እበላለሁ ጠጣለሁ እሱ ግን ተረሳ ምን ታረጊዋለሽ ቤትዬ ይህ እኮ የተፈጥሮ ግን
የጓደኛዬ ፍሬ ባል ስለሆንክ ብቻ ሳይሆን የተበዳዮች ጉዳት ምን ያህል እንደሚቆረቆር ስለማውቅ ነው። ታምነኛለህ ብዬ ነው አንተ ጋር የመጣሁት። እባክህ እርዳኝ። አውቃለሁ ሰላምዬ፣ እባክሽ አሁን በደንብ ተረጋጊና ጉዳዩን በዝርዝር አስረጂ። ልጄን ባንኮክ ወስጄ አሳክሜው ድኖ ነው የመጣው። እዚህ ከመጣ በኋላ ግን ሞተብኝ። እናም የሞተበት ምክንያት በህግ ይታይልኝ ጣራልኝ ነው የምለው። የተቀበረ ቀን ቤታችን ሰው ብቻ ነበር። አሁን ግን ወንድሜ ብቻውን አፈር ውስጥ ቀረ። አሳዝነኝ። በጣም ያሳዝናል። ቤተሰቦች የበረቱ ነው። ልጄ በበሽታ አይደለም የሞተው ይጣራልኝ እያለች። እንዴት? አይ የእናት አንጀት። ቆይ ግን ይጣራ ማለት አሟሟቱ ነው? ፍሬን አወቃት? የእናቴ ጓደኛ ባሏ ወንጀል መርማሪ ፖሊስ ነው። እና ለፍሬ ስታወራ ልጄ ከባንኮክ ድኖ ነው የመጣው ስትላት ሰምቻለሁ። ቤትዬ የማየውን ነገር እያሰብሽ የማየውን ነገር ሀሳብ አይግባሽ። ተጽናንተሽ እናትሽን ማረጋጋት አለብሽ። እሺ ቤትዬ ራስሽን ጠብቂ። የማስብልሽ ከማንም በላይ ስለምወድሽ ነው። ቤትዬ ወድጄሻለሁ። ማ እኔ? አይዞሽ ቤትዬ፣ ነስር እኮ ቀላል በሽታ ነው። ምናልባት እረፍት ስላላደረግሽበት ይሆናል። አይዞሽ። ወንድሜ በሽታው ሲጀምረው በነስር ነበር ነው እንዴ? እንግዲህ ለእናትሽ በአፋጣኝ ንገሪያት። እኛ ሌቦች አይደለንም። ገንዘብ ስንካፈል እንጣላ። የሚገባውን ሰው መነታረክ ለማንም አይጠቅም። በሰው ሀገር ነጭ ላባችንን ጠብ አድርገን ያፈራነው ገንዘብ ነው። ይገባሃል? ስማ፣ እኔ በሞትም እናቴ ላይ አልፍላት የግድ የለፋንበትን መብላት ባንችልም ቤተሰቦቻችን ይለፍላቸው። እባክህ ምቀኛ አትሁን። እኔስ እንደናንተው እድሜ ልክን እዚህ አይደል የምኖረው? የኔም ቤተሰቦች እንደናንተው እኩል ያልፍላችሁ ይገባል። ከኛ ጋር የሰራው ለጥቂት ጊዜ ነው። እንዴ ብለን እኩል ልካፈል የምትለው? እንዳልገባው ባትሆኑ ጥሩ ነው። እኩል ባንሰራም እኩል እድሜ እዚህ ተፈርዶብናል። ሞተን እንጂ በነፍሳችን ከዚች አንወጣም። እኔ ሬሳዬ ቢወጣ አይቆጨኝም። የልፋቴን ዋጋ ለቤተሰቦቼ ካልደረሰ ግን ለኔ ሁለተኛ ሞት ነው። ቆይ አንተ ዓላማ ልፋታችን ከንቱ እንዲቀር ነው? ገንዘባችን ለቤተሰቦቻችን እንዳይደርስ ለመመቅኘት ፈልገህ ከሆነ ተሳስተሃል። አሮጊት እናቴን አስታመሜ ባልቀብራትም ቀሪ ዕድሜዋን ተደስታ እንድትኖር ግን ማድረግ አለብኝ። ቆይ ግን ለምን እንቅፋት ትሆንብኛለህ? ለምንስ ትመቀኛለህ? እንቅፋት? ምቀኛ? ለምን ስም ለመስጠት ትቸኩላላችሁ? ለራሳችሁ ብቻማ አታስቡ። ለኔ የሚገባኝን ስጡ። አሁን ጊዜው ንትርክ አይደለም። ይሄ ልጅ አሰልጥነን ጠበቃ ቀጥረን አስፈትተን ለቤተሰቦቻችን የምናደርስበት ጊዜ ነው። አዎ፣ ይህንን እድል ድጋሚ ላናገኝ እንችላለን።
ስለዚህ አንተም እኩል ልካፈል ብለህ አትበጥብጥ። እሺ ተለመነን፣ በእናት በማዕከላችን ክፍተት አትፍጠር። ለምን ተለምነዋለህ? ገንዘብ የት እንዳለ ማውቀው እኔ ብቻ ነኝ። ስማ፣ እንኳን አንተ ትናንትና የመጣኸው እኛ ራሱ ገንዘቡ የት እንዳለ አናውቅም። እሱ ለራሱ ቤተሰቦች መላክ ይችል ነበር፣ ግን አንተ ገና ለገና ሳይላክ ትስገበገባለህ። እባክህ እኛ እዚህ ካልተስማማን በዙሪያችን የሚረዱን ወዳጆች የሉን፣ የሚያርዱን ጠላቶች እንጂ። እንኳን ያንተ ጭቅጭቅ ተጨምሮበት ይሄ ልጅ ንቁና ብቁ ማድረጉ ራሱ ጊዜ ይወስዳል። ምን ለማለት ፈልገህ ነው? ያልኩትን ለማለት ፈልጌ። ገና ለገና ገንዘቡ የት እንዳለ ስለምታውቅ ነው የምትደነፋብኝ? ህሊና አለኝ። ሁሉም የልፋቱን ዋጋ ይወስዳል። አንተም በለፋው ልክ ትወስዳለህ። እሺ እሱስ እሱማ አሜሪካ መግባት ነው የፈለገው። ይስተካከልለታል። አለቀ። አልስማማም። በሰላም መስማማት የመጀመሪያ ምርጫችን ነው። ካልሆነ ግን እናስቀይመዋለን። ለምን ዝም ብለህ ድርሻህን አትወስድም? ባዶ እጅ መቅረትም ይኖራል። ማን ነው ባዶ እጁን የሚቀረው? ገንዘቡ የት እንዳለ ባላውቅም ማን እንደሚወስደው ግን አውቃለሁ። በጣም አበዛኸው የምር። እነሱን አወክና ምን ታመጣለህ? ሚስጥሩን ለነሱ ነግራችኋለሁ። ጠበቃ ቀጥራችሁ ብታስፈቱትም ይሄን ምስኪን ጅቦች መካከል ትጥሉታላችሁ። ገንዘቡ ማናችንም አንወስደው፣ ለነሱ ይሆናል። ሞክረውና እንተያያለን።